በድሮ ዘመን አንድ ኃያል ንጉሥ ነበር። አንድ ቀን ሁሉም ጥርሶቹ ሲረግፉ በህልሙ ያያል። ጠዋት ይነሳና አንድ ህልም ፈቺ ጠርቶ ለማስፈታት ይሞክራል። ህልም ፈቺውም ክብሮነቶ እውነት እርሶ ያዩት ይህንን ህልም ነው ሲል ጠየቀ። ንጉሱም ሁሉም ጥርሶቼ ሲረግፉ ነው ያየሁት፣ ምን ይሁን በማለት ይመልሳል። ህልም ፈቺውም ይህ መጥፎ ህልም ነው፣ ይህ ማለት አይኖ እያየ ሁሉም ቤተሰቦ ሞተው ያልቃሉ ማለት ነው ብሎ ፈታለት። ንጉሱም በጣም ተቆጡና ይህን ሟርተኛ እሰሩልኝ ብሎ አሳሰረውና ሌላ ህልም ፈቺ አስጠራው። ሁለተኛው ህልም ፈቺ ስለ ህልሙ ከሰማ በኋላ ንጉሥ ሆይ በእርግጥ ያዩት ይህንን ህልም ነው? ይህ ማለት እኮ አይኖ እያየ ሁሉም ቤተሰቦ በየተራ ያልቃል ማለት ነው ብሎ ፈታለት። ንጉሱም በድጋሚ እጅግ ተናደው ይሄኛውንም እሰሩልኝ አሉና በብስጭት ሌላ ህልም ፈቺ ይጠሩልኝ አሉ። ሶስተኛው ህልም ፈቺ በጣም ጥበበኛ ስለሆነ ስለ ህልሙ ከሰማ በኋላ ትንሽ አሰበና ንጉሥ ሆይ እንኳን ደስ አሎት፣ ከሁሉም የቤተሰቡ አባል በላይ ብዙ እድሜ የሚኖሩት እርስዎ ኖት። ንጉሱም እጅግ ተደሰቱ። ስለዚህም ጠቢቡን ሰውዬ በግዛታቸው ባሉት ሰዎች ሁሉ ፊት ሸለሙት። የሚገርማችሁ ነገር ሁሉም የተናገሩት ተመሳሳይ የህልም ፍቺ ነበር። እርስዎ ከቤተሰቡ ሁሉ በላይ ብዙ እድሜ ይኖራሉ ማለትና እርስዎ ያዩ ዘመዶቹ ሁሉ ሞተው ያልቃሉ ማለት ተመሳሳይ ፍቺ ነው ያለው። የሰውየው የአነጋገር ጥበብና የቃላት አጠቃቀም ግን መጥፎንም ነገር ጥሩ አስመስሎ በመናገሩ ለንጉሱም ደስታ ለራሱም ሽልማት አስገኘ። ስለዚህ ስንናገር ቃል መምረጥ አንርሳ። መጥፎንም ጥሩ አድርጎ ሰውን በማያስቀይም መንገድ ማቅረብ ይቻላል። ሁሌም ስለ አንድ ነገር ከማውራታችን በፊት ይህንን እናስብ። ይህ ነገር ለእኛ ቢነገረን ምን አይነት ስሜት ይሰማናል? የሚነግረንስ ሰው በምን አይነት መንገድ ቢነግረን ደስ ይለናል? በድጋሚ ላንገናኝ ስለምንችል ፎሎ ማድረጋችሁን አትርሱ።